ልጁና የአፕሉ ዛፍ። በአንድ ትልቅ የአፕል ዛፍ ስር ሁሌም እየመጣ የሚጫወት ሕፃን ልጅ ነበር። ሕፃኑ ሲያሻው ከቅርንጫፉ እየወጣ ሲሻው ደግሞ የአፕሉን ፍሬ እየተመገበ በጨዋታ አብረው ረጅም ጊዜን ያሳልፉ ነበር። ከዕለታት አንድ ቀን ልጁ ራቅ ብሎ የአፕሉን ዛፍ ትኩር ብሎ በተመለከተው ጊዜ አፕሉ ግራ በመጋባት ና እንጫወት እንጂ አለው። ልጁም እንዲህ ሲል መለሰለት፣ አይሆንም፣ ካሁን በኋላ እኔ ሕፃን ልጅ አይደለሁም፣ ከዛፍ ስር አልጫወትም ሲል መለሰ። አሁን እኔ አሻንጉሊት ነው የምፈልገው፣ አሻንጉሊት ለመግዛት ገንዘብ እፈልጋለሁ አለው። አፕሉም አዝናለሁ፣ እኔ ገንዘብ የለኝም፣ ነገር ግን ያፈራኋቸውን የአፕል ፍሬዎች ገበያ ወስደህ በመሸጥ ገንዘቡን ማግኘት ትችላለህ አለው። ልጁም የአፕሉን ምክር በደስታ ተቀብሎ የአፕል ፍሬዎቹን ለቃቅሞ ሄደ። ከዚያ በኋላም ወደ አፕሉ ዛፍ ሳይመለስ ብዙ ዓመታት አለፉ። በዚህም ጊዜ አፕሉ ምን ገጥሞት ያሆን እያለ በሐሳብ ይጨነቅ ነበር። አንድ ቀን ልጁ ትልቅ ሰው ሆኖ ወደ ዛፉ በተመለሰ ጊዜ አፕሉ እጅግ ደስ አለው። በናፍቆትና በደስታ ታጅቦ አሁንም ናና ከኔ ጋር ተጫወት አለው። ነገር ግን ልጁ እንዲህ ሲል መለሰለት፣ አሁን ላይ የምጫወትበት ጊዜ የለኝም፣ ቤተሰቤን ማስተዳደር ኃላፊነት አለብኝ፣ ይልቁንስ የምጠለልበት ቤት ያስፈልገኛልና በምን ልታግዘኝ ትችላለህ ብሎ ጠየቀው። አፕሉም አዝናለሁ፣ ምንም አይነት ቤት የለኝም፣ ነገር ግን የእኔ ቅርንጫፎችን ቆርጠህ የምትፈልገውን አይነት ቤት ሰርተህ መኖር ትችላለህ አለው። ልጁም በደስታ ቅርንጫፎቹን ቆርጦ በተገቢ ሁኔታ በደንብ እንኳን ሳያመሰግነው ይዞ ሄደ። አፕሉም ልጁ ቅርንጫፎቹን ቆርጦ ከሄደ በኋላ ለዓመታት ስላልተመለሰ እሱን ለማየት ይናፍቅ ነበር። በዚህም ምክንያት ብቸኝነት ይሰማው ነበር። ከዚያም ባልታሰበ ቀን ድንገት ልጁ ወደ አፕሉ ተመልሶ መጣ። አፕሉም ይህን ባየ ጊዜ እጅግ ደስ አለው። በጣም ናፍቀኸኛል፣ ናና እንደ ድሮ ከኔ ጋር እንጫወት አለው፣ እንደ በፊቱ እንዲሆንለት በመፈለግ። ልጁ አይሆንም፣ እኔ አሁን ትልቅ ሰው ሆኛለሁ፣ ቤተሰቤንና እኔን ማዝዳሰት ማዝናናት ነው የምፈልገው። እናም ወጣ ብዬ ወደ ባህር ዳርቻዎች በመሄድ በጀልባዎች መንሳፈፍ አምሮኛል፣ ስለሆነም ጀልባ ልትሰጠኝ ትችላለህ አለው። አፕሉም የእኔን ቅርፊት ተጠቅመህ ጀልባህን ስራማ እንደወደድከው ተዝናና አለው። ልጁም እንደተባለው አደረገ። ከዚያ በኋላ ግን ለረጅም ጊዜ አፕሉን ለማየት ጠይቅ እንኳን አልመጣም ነበር። በመጨረሻም ከብዙ ዓመታት በኋላ ሰውየው ወደ አፕሉ በተመለሰ ጊዜ አፕሉ በመጣው ደስ እያለው የሆነ ነገር ፈልጎ እንደመጣ ማስቦ እንዲህ አለው፣ ስለመጣህና ስላየሁ እጅግ ደስ ቢለኝ፣ ነገር ግን አዝናለሁ። ምንም አይነት ልሰጥህ የምችለው ነገር የለኝም። ልትበላቸው የምትችላቸው የአፕል ፍሬዎችም ሆነ የጀልባ መስሪያ ቅርፊት የለኝም። አሁን የቀረኝ ነገር ቢኖር ሊደርቅ ያለ ስር ብቻ ነው አለው። ልጁም ችግር የለም፣ አሁን እኔም አርጃለሁና አፕሉን ልበላበት ጥርስም የለኝም። ነገር ግን ይህንን ዓመት ሙሉ ስደክም ስለኖርኩ እረፍት ያስፈልገኛልና ላረፍትበት ለምችለው መጠለያ ሆነኝ ሲል ጥያቄ ያቀረበለት። አፕሉም በደስታ እንደዛ ከሆነ ጥሩ ነው፣ ምንም እንኳን ግንድ ቢቀር ዛፍ ስር ለመጠለያነት ምቹ ስፍራ ነው፣ ና ተቀመጥና እረፍት አድርግ አለውና ሁለቱም በእንባና ሳቅ ታጅበው እንደ ድሮ ጨዋታቸውን ጀመሩ። ይህ ጉዳይ የእያንዳንዳችን ታሪክ መሆን አጋጣሚ አለው። አዎ፣ ዛፉ ወላጆቻችንን ይወክላል። ሕፃናት እያለን ከነሱ ጋር መጫወትን አጥብቀን እንወደዋለን። በጎረመሰን ጊዜ ግን ከነሱ ጋር ለጨዋታ ሳይሆን አንዳች ጥቅም ስንሻ ብቻ ነው የምንቀርበው። ምንም ይሁን ምንም ግን ለእኛ ደስታ ያላቸውን ሁሉ ሊሰጡን ወላጆች ዝግጁ ናቸው። ልጁ በዛፉ ላይ ያደረገውን ድርጊት እንደ ጭካኔ ልናየው እንችል ይሆናል። ነገር ግን ወላጆቻችን ላደረጉልን ሁሉ ስንቶቻችንን ተገቢውን ምስጋናና ፍቅር የሰጠናቸው? የእርሳቸውን አስተያየት ኮሜንት መስጫው ላይ አስቀምጡ።